አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ልኝ አባይቦቼ ሰላም ናችሁ? ልኝ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ኢንሻአላህ አባይቦቼ ዛሬ ኩራት በጣት እንዴት እንደምንሰራ አሳያችኋለሁ። እንዴት እንደምንሰራ ማለት ነው። የኛም ቤት አሰራር ነው። እዚህ ጋ አንድ ዶሮ አዘጋጅቻለሁ ማለት ነው። ዶሮዬን በዚህ መልኩ ገነጣጥዬ ጫው እንዲሁም ኸል ሌሞንም ካለ በፈለጋችሁት ማጠብ ትችላላችሁ ማለት ነው። ዘፈሩ እንዲሄድ በዚህ መልኩ አጥቤ አዘጋጅቻለሁ ማለት ነው። አንዴ ዶሮ ሀባይቢ። እዚህ ጋር ደግሞ ድንች አለ። ድንችንም በዚህ መልኩ አዘጋጅቻለሁኝ። ከዛም በኋላ እንዴት አድርጌ እንደምሰራው እንደማዘጋጁ አሳያችኋለሁ። ተከታተሉ ኢንሻአላህ። እሺ ሀባይቢ፣ ዶሮዬ ላይ ውሃ ጨምሬያለሁኝ ውሃ ማለት ነው። ከዛ ወረቀረ ጨምርበታለሁ። ከዛ ደግሞ ትንሽዬ ክርክም፣ ትንሽዬ በርበሬ፣ ትንሽዬ ብዛት ያው ሽታውን ትንሽ ማለት ነው። ሽታውን እንዲያነሳው ማለት ነው። ዘፈሩን እንዲያነሳ ብቻ ነው የምጠቀመው። ብስሚላህ እንዲህ አድርጌ አበስላለሁ። ሀብ ካለ ሚስማር እንደ ቡሆን ምናምን ካለ ጨምሩታላችሁ። ይሄን ነው መጨመር ማለት ነው። ለጊዜ ያለኝ ይሄ ስለሆነ በዚህ መልኩ አበስላለሁ ማለት ነው ዶሮዬን። አዘጋጅቻለሁ ማለት ነው። ዶሮዬን የማሐምስበት ነው። በዶሮዬ ጋር ነው የማምሰው ማለት ነው። የሚያስፈልገን በዘር አለዝጋ ካሮት ማለት ነው። ከዛ ሽንኩርት ወይም በሳል ሎታል በዚህ ማለት ነው። እንዲሁም ፍልፍል አረግ እናን ማለት ነው። ኩራት በጣም ለማዘጋጀት ይሄ ነው ማለት ነው የሚያስፈልገን። ይሄ ነው የሚያስፈልገኝ ማለት ነው። በእኛ ቤት አሰራር ኢንሻአላህ ሻባይቢ ዶሮዬን ካወጣሁ በኋላ በዚህ መልኩ ነትፌዋለሁ ማለት ነው። ባይሞቼ እንደምታውቁት እዚህም ጋር ሽንኩርትና ያዘጋጀሁት ካሮት አለኝ ማለት ነው። እንዲሁም ፍልፍል ባረድ ያለኝ አሁን 50 ነው ይቀርልኝ ማለት ነው። እንዴት አለኝ 50 እንደሚሰራ አሳያችኋለሁ። ተከታተሉ። ማለት ነው። ከምሳውን ለመስራት እንግዲህ በምሳውና ስራው ይባላል ተማምራለሁ ፎግራይ ማለት ነው። ሀባይቦቼ ሙቀመሜ ክርክም ጨምሬያለሁኝ። ከዛ ደግሞ ካሬ ጨምሬያለሁ። በርቢታና ከሞን ፍልፍል አስዋድ ነው የጨመርኩት።
ሀባይቦቼ እንደምታዩት በዚህ መልኩ ሆኖልኛል ማለት ነው። በጣም አሪፍና ቀላል ነው። እንዲህ አድርጋችሁ ቁራርጣችሁ በቤት ውስጥ ማዘጋጀት ትችላላችሁ ማለት ነው።